መሃል መገናኛ ግንባታው 90% ያለፈ የተናጠል ካርታ የወጣላቸውን ለመኖሪያም ለኢንቨስትመንትም የሚሆኑ አፓርትመንት ቤቶችን በ25% ቅድመ ክፍያ ብቻ እየሸጥን ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? እንደተለመደው የአፓርትመንት ቤትና የንግድ ሱቅ ጠቃሚ መረጃ ይዤላችሁ መጥቻለሁ። ይህ ኢትዮጵያን ሪል ስቴት ማርኬት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሙሉ ቪዲዮውን ተከታተሉት። ወደ ቪዲዮ። መገናኛና አካባቢው በብዙዎች ዘንድ በደንብ ይታወቃል። መሀል ከተማ ነው። እጅግ በጣም ብዙ እንቅስቃሴዎች፣ ስራዎች፣ አክቲቪቲዎች የሚደረግበት ሰው የሚበዛበት ቦታ ነው። እንዲሁም የተለያዩ መስሪያ ቤቶች ይገኙበታል። ለምሳሌ ማራቶን ሞተርስ፣ አመቼ ወይንም አይቬኮ የመኪና መገጣጠሚያ፣ የቦሌና የየካ ክፍለ ከተማ መገኛ፣ ላንሴት ስፔሻላይዝድ ሆስፒታል፣ ቤልቪው ሆቴል፣ ማማስ ኪችን፣ ዘፍመሽ ሞል፣ ህዳሴ ቢልዲንግ፣ ደራርቱ ቱሉ ህንፃ፣ ለም ሆቴል የመሳሰሉት መገናኛ ላይ ነው የሚገኙት። እንዲሁም ግዙፉና አዲሱ ቤተ መንግስት ከመገናኛ በቅርብ ርቀት ላይ እየተገነባ ይገኛል። ከመገናኛ ተነስታችሁ ወደ ቦሌ መስቀል አደባባይ፣ ገርጂ 22፣ ካሳንቺስ 4 ኪሎ፣ ፒያሳ ወደ ሲኤምሲ፣ ሰሚትና አያት ብትሄዱ ከ2 እስከ 7 ደቂቃ ውስጥ በፍጥነት መድረስ ትችላላችሁ። ምክንያቱም አንደኛ እጅግ በጣም ብዙ አማራጭ መንገዶችና የትራንስፖርት አማራጮች ያሉበት ሴንተር ቦታ ነው። ሁለተኛ ደግሞ ከላይ ለጠቀስኩላችሁ ሰፈሮች መገናኛ ሴንተር ቦታ ላይና በቅርብ ርቀት ላይ ስለሚገኝ ማለት ነው። እንዲሁም እጅግ በጣም በአማረ ሁኔታ የኮሪደር ልማት ተሰርቷል። ይህም ደግሞ አካባቢውን እንዲያምር መንገዶች እንዲሰፉ ወክ ማረጊያ መንገዶች፣ ፓርኮች፣ የመኪና ማቆሚያ ፓርኪንግ፣ የኤሌክትሪክ መኪና ቻርጅ ማረጊያ ስቴሽን እና የመሳሰሉት በሰፊው ይገኙበታል። ይህም ደግሞ መገናኛ ለመኖሪያም ለኢንቨስትመንትም እጅግ በጣም ተመራጭ ያደርገዋል። አከራይታችሁ ቶሎ ያወጣችሁትን ብር የምታገኙበት ለሪተርን ኦፍ ኢንቨስትመንት የሚሆን ቅንጡ አፓርትመንት ቤቶች መገናኛ ላይ ይዘንላችሁ መተናል ማለት ነው። አፓርትመንቱ የውጭ ገጽታው ይህንን ይመስላል። ከዋናው አስፓልት 40 ሜትር ገባ ብሎ የውስጥ መንገድ ላይ ነው የሚገኘው። በአጠቃላይ 575 ካሬ ላይ ያረፈ ሲንግል አፓርትመንት ነው። ለመኖሪያ ብቻ ነው የሚያገለግለው። የመኪና ማቆሚያ ቤዝመንት አለው። G+16 ነው። እንደምታዩት እንግዲህ ስትራክቸሩ ተሰርቶ አልቆ ልስን ተሰርቶ በአማረ ሁኔታ ቀለም ተቀብቷል። የውጭ ገጽታው ተሰርቶ ተጠናቋል። እንግዲህ እዚህ ህንፃ ላይ በወለል 4 አቦራ ብቻ ናቸው ያሉት። በወለል 2 የሰውና የዕቃ ዘመናዊ መወጣጫ ሊፍቶች አሉ። ከተማዋን የሚያዩበት ውብ እይታ ያለው የጋራ ቴራስም አለው። ህንፃው የኤሌክትሪክ ኃይል የሚያገኝበት የራሱ ብቻ የሆነ ትራንስፎርመር ተገጥሞለታል። ህንፃው ባለበት አካባቢም ጸጥ ያለና ለመኖሪያ እጅግ በጣም ተመራጭ ነው። ወደ ውስጥ ገብቼ ከማሳየት በፊት በአፓርትመንቱ ዙሪያ ምን አለ፣ ምን አይነት ቤቶች አሉ የሚኖር ሰፈሩ ፈጠን ብዬ አሳያችኋለሁ። እነዚህ የምታዩቸው ቤቶች ከአፓርትመንቱ አጠገብ ነው የሚገኙት። ሬዚደንሻል መኖሪያ መንደር ነው። እንደምታዩቸው የራሳቸው ግቢ ያላቸው G+2 በላይ የሆኑ በጣም የሚያምሩ ቤቶች ቪላዎች ናቸው። አካባቢው ሰላማዊ ለአኗኗር በጣም አሪፍ ስለሆነ ተመራጭ ያደርገዋል። አፓርትመንቱን እንደምትመለከቱት የመስኮት የበረንዳ አልሙኒየም ፍሬም ከነ መስታወታቸው ተገጥሟል። የውጭ ገጽታው ጥንቅቅ ብሎ ተሰርቷል። አሁን ደግሞ ወደ ውስጥ ገብተን እያንዳንዱን ቤቶች ከነ ዋጋቸውና አከፋፈላቸውን አሳውቃቸዋለሁ። ተከታተሉ። የውስጥ ገጽታው ደግሞ ሁሉም ቤቶች ፓርቲሽን ተሰርተው ጅብሰም ቻክ ተደርገዋል። የኤሌክትሪክና የውሃ መስመር ተዘርግቷል። መሬቱም ለሴራሚክ ስራ ዝግጁ ሆኗል። ሁሉም ቤቶች ለመረከብ ዝግጁ ናቸው። በወለል 4 ቤቶች ብቻ ናቸው ያሉት። ይህ የምትመለከቱት ከባለ 3 መኝታ አንዱ የሆነው 177 ካሬው ባለ 3 መኝታ ነው። እዚህ ጋር የምታዩት ሳሎኑ ነው። በጣም ሰፊ ነው። ኮሪደርና በረንዳም አለው። በፀሐይ መውጫ በኩል ነው ያለው። ብርሃን በደንብ ያገኛል። ወደ ላይ ከፍታው ደግሞ ወደ 3 ሜትር ይሆናል። በረንዳው ላይ ሆናችሁ ወደ ውጭ እንደምታዩት ቆንጆ እይታ ታገኛላችሁ። እዚህ ጋር ሆናችሁ ሙሉ መገናኛን ማየት ትችላላችሁ። ወደ ውስጥ ደግሞ እንግባ። ይህ የመጀመሪያው መኝታ ክፍል ነው። እንደምታዩት ሰፊ ነው። የራሱ በረንዳ አለው። ሲደብራችሁ በረንዳ ላይ በመሆን ንፋስ እየተቀበላችሁ ዘና ማለት ትችላላችሁ። በቂ ብርሃን ወደ ውስጥ ይገባል። ክፍሉ ሰፊ ስለሆነ የምትፈልጉትን ነገር አጀስት ማድረግ ትችላላችሁ። እዚህ ጋራ ደግሞ ማብሰያ ክፍል ወይም ኪችን አለ። ይህ ደግሞ ሁለተኛው መኝታ ክፍል ነው። ሰፊ ነው። የተፈጥሮ ብርሃንና አየር የሚያገኝበት መስኮት አለው። ይህ ደግሞ ዋናው መኝታ ክፍል ወይንም ማስተር ቤድሩሙ ነው። እንደምታዩት ሰፊ ነው። የራሱ በረንዳና ባዝሩም አለው።
ብርሃን በደንብ ይገባል። በረንዳውም ሰፊ ነው። ወጣችሁ ዘና ማለት ትችላላችሁ። ካፖርድ ወይንም የቁም ሳጥን ቦታ አለው። እንዲሁም ሰፊ ስለሆነ የምትፈልጉትን ነገር አጅስት ማድረግ ትችላላችሁ። ይሄኛው ደግሞ የዋናው መኝታ ክፍል ባዝሩም ነው። እዚህ ጋራ ደግሞ የጋራ መታጠቢያ ክፍል ወይንም ባዝሩም አለው። በአጠቃላይ ቤቱ እንግዲህ 2 ባዝሩሞች አሉት። ይሄ ደግሞ የአጋዥ መኝታ ክፍል ነው። እንግዲህ ይህንን ቤት መግዛት ከፈለጋችሁ የተናጠል ካርታ ወጥቶለታል። 25% ቅድመ ክፍያ 4.2 ሚሊዮን ብር ከፍላችሁ ወዲያው መረከብ ትችላላችሁ። አሁን ደግሞ ባለ 2 መኝታውን አሳያችኋለሁ። ይህ የምታዩት 133 ካሬ ባለ 2 መኝታ ነው። የሚያምርና ሰፊ ሳሎን አለው። ሳሎኑም የራሱ የሆነ እንደምታዩት ወደ ውጭ ቆንጆ ቪው ያለው በረንዳም አለው። እዚህ ጋር ሆናችሁ ወደ ውጭ እያያችሁ አየር መውሰድ ዘና ማለት ትችላላችሁ። በበረንዳው አማካኝነትም ወደ ሳሎኑ ብርሃን በደንብ ይገባል። ወደ ውስጥ እንግባ። እዚህ ጋር የአጋዥ መኝታ ክፍል አለ። ልክ እሱን እንዳለፋችሁ በቀኝ በኩል ደግሞ የመጀመሪያው መኝታ ክፍል አለ። ሰፊ ነው፣ በደንብ ብርሃን ያገኛል። የቁም ሳጥን ቦታ አለው። የተፈጥሮ አየር የሚያገኝበት መስኮት አለው። በመስኮቱም አማካኝነት ቆንጆ ቪው ወደ ውጭ መመልከት ትችላላችሁ። ይህኛው ክፍል ደግሞ ማስተር ቤድሩም ነው። ሰፊ ነው፣ ብርሃን በደንብ ያገኛል። እዛው ክፍል ውስጥ የራሱ ባዝሩም አለው። የተፈጥሮ ብርሃንና ቆንጆ ቪው የምትመለከቱበት መስኮቱም አለው። ማስተር ቤድሩም እንግዲህ ይህንን ይመስላል። ወደ ላይም ሲሊንጉ ወደ 3 ሜትር ይሆናል። በመስኮቱም አማካኝነት እንደዚህ አይነት ቪው ማግኘት ትችላላችሁ። ዋናው መኝታ ክፍል እንግዲህ ይህንን ይመስላል። እዚህ ጋራ ደግሞ የጋራ መታጠቢያ ክፍል ወይንም ኮመር ባዝሩም አለ። ባለ 2 መኝታው ይህንን ይመስላል። ይህንንም ቤት እንግዲህ የተናጠል ካርታ ወጥቶለታል። 25% ቅድመ ክፍያ 3.1 ሚሊዮን ከፍላችሁ ወዲያው መረከብ ትችላላችሁ። እንግዲህ መሀል መገናኛ አምቺ ጀርባ ጋር ለኢንቨስትመንትም ለመኖሪያም የሚሆን ይህንን የመሰለ አፓርትመንት አሳይቻችኋለሁ። ከፈለጋችሁ የተናጠል ካርታ ስለወጣለት የራሳችሁን ባንክ ይዛችሁ መታችሁ በባንክ መግዛት ትችላላችሁ። ወይንም ደግሞ በካሬ 90 ሺህ ብር ነው እየሸጥን ያለ ነው። 25% ቅድመ ክፍያ ከፍላችሁ ወዲያው መረከብ ትችላላችሁ። እንዲሁም ከፍ አድርጋችሁ ከከፈላችሁ ዲስካውንት ወይንም ቅናሽ አለ። ለበለጠ መረጃና ሳይቱን ለመጎብኘት ከታች ባለው ስልክ ቁጥር ይደውሉልን፣ ወይንም በዲስክሪፕሽን ቦክስ ውስጥ የዋትስአፕ ሊንክ አለ። እሱን በመንካት ዋትስአፕ ላይ መልእክት ልታስቀምጡልኝ ወይንም ልታወሩኝ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።